አላህ እንዳለ በምን ታውቃለህ ብሎ ጠየቀው ይባላል። ሙሄም ጥያቄ የፍልስፍና ጥያቄ መሆኑን ስለሚያውቅ በፍልስፍና መንገድ ሲመልስለት ካላሰብኩት ያውለኝ ያለው ይባላል። በቃ አላህን ልክ ማወቅ ስትጀምር ልክ እሱን መያዝ ስትጀምር በጣም ሲምፕል ነው። ከዛ ወንጀል ደግሞ ትሰራለህ። በቃ እንደ ሰውኛ የምታጠፋቸው ጥፋቶች አሉ፣ የምትሰራቸው የሆኑ ፋውሎች ምን ይኖራሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣው ቪዲዮ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ስለ አላህ ሱብሓነሁ ወተዓላ ተናግረዋል። አላህ የለም ለሚሉ ሰዎችም ምላሽ አላቸው። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ ብዙ ለምንሽ አላህ ይዘንለት ከባለቤቱ የተወፈቀለት አላህ ይዘንለት። ዛሬ ማልቀስ እኮ አያስፈልግም፣ የደስታ ቀን ነው። አልሐምዱሊላህ ረብል ዓለሚን መልካም ሚስት የደስታ ቀን ነው። ዱንያ ላይ ያስመስክረሻል። እዚህ ጋር ያለ ነው በሙሉ ኢንሻአላህ ጀነት ደግሞ ባለቤትህ መልካም ነበረች፣ ሞተህም አረሳችህም ብለን እኛም ምን መሰከር አላህ ያድርገን። ኢንሻአላህ ደግሞ እንመሰክራለን አይደለም እንዴ? ኢንሻአላህ እናንተ መልካም ልጆች እንደሆናችሁ አሳይታችሁናል። ኢንሻአላህ በጀነት ለእናንተ ምን መሰከር አላህ ፊት ቆመን እነሱ እኮ እናታቸውን እሷ እኮ ባለቤቷን እሱ ወንድሟን እሱ አባቱን አስታውሰው መልካምን ስራ በስሙ ሰርተው ነበር እና ጌታዬ ዘንላቸው ለሱም ዘንለት ለሳቸውም ዘንላቸው ምን አላህ ያርገን። ያ አላህ ይሄን ቪዲዮ ስመለከት ወላሂ ለአዚም በጣም ነው የቀናሁት። እኔ በጣም ከመመኛቸው ነገሮች ውስጥ አንዱ ሰደቀቱል ጃሪ ወይንም የውሃ ጉድጓድ ማስቆፈር ነው። በእናቴና በአባቴ ስም ሁልጊዜ ማስቆፈር እፈልጋለሁ። አላህ ሱብሓነሁ ወተዓላ ወፍቆኝ አንድ ቀን እንደማሳካው ኢንሻአላህ እርግጠኛ ነኝ። አላህ ያሳካልኛልና በጣም የምመኘው ነገር ነው። ሁላችሁም አላህ ሱብሓነሁ ወተዓላ አቅሙን ከሰጣችሁ ከፈቀደላችሁ እንደዚህ የውሃ ጉድጓድ በቤተሰቦቻችሁ ስም ሊሆን ይችላል፣ በህይወት ያሉም በህይወት በሌሉም ስም የውሃ ጉድጓድ ብታስቆፍሩ እጅግ በጣም መልካም ነው። እንግዲህ ቪዲዮ ላይ እንደተመለከታችሁት በባለቤቷ ስም የተቆፈረ የውሃ ጉድጓድ ነው። ባለቤቷ በህይወት የለምና ትልቅ ስራ ነው የሰሩት። ያው እሷ እያነባች ነበር ባለቤቷን እያስታወሰችና እጅግ በጣም አስገራሚ የሆነ ስራ ነው። ሁላችንም እንግዲህ ቤተሰቦቻችን በህይወት ባሉትም በሌሉትም ስም እያደረግን እንደዚህ የውሃ ጉድጓድ ብናስቆፍር እንዲህ ሰደቀቱል ጃሪ አይነት ስራዎች ብንሰራ እጅግ በጣም አሪፍ ነው ብዬ ጠቁማለሁ። በቃ አላህን ልክ ማወቅ ስትጀምር ልክ እሱን መያዝ ስትጀምር በጣም ሲምፕል ነው። ከዛ ወንጀል ደግሞ ትሰራለህ። በቃ እንደ ሰውኛ የምታጠፋቸው ጥፋቶች አሉ፣ የምትሰራቸው የሆኑ ፋውሎች ምን ይኖራሉ። ከዛ ሰተረለህ ደበቅ ብለህ ደግሞ አላህ እንትን ትለዋለህ እንጂ ማንም ሙሉ ሆናለን ባይሆንማ አላህ እኮ ሰውን መፍጠር አያስፈልጉም ነበር። አላህን የሚያመልኩ መላእክቶች አሉት አይደል? ላ ያሱን አላህ ማእመረው ማይፈዓሉን ማእመሩን አይነት መላእክቶች አሉት። ምንም እንትን አይደለምና በጣም መስተካከል እንዳለበት አስባለሁ። ዒስማ የለም፣ ማንም ጋር ጥብቅነት የለም፣ ማንም ሙሉ አይደለም። ማንም ላይ ተነስቶ ላይ እየሰገደ ሁሌ ዚክር እያደረገ ምናምን የሚኖር አይደለም። በቃ የሆኑ ሰዓቶች መውደቆች አሉ፣ የሆኑ ሰዓት የምንሰራቸው ፋውሎች አሉ፣ የሆነ ሰዓት የምንሰራቸው ወንጀሎች አሉ። ልቁ ነገር ወደ አላህ እንዴት ነው የምትመለሱ? አላህ ያንን ስለሆነ የሚፈልገው ማለት ነው። ቁል ያ ዒባዲ الذين اسرفوا على انفسهم لا تقنطوا من رحمة الله ان الله يغفر الذنوب جميعا። አላህ ሁሉንም ወንጀል ይምራል ሲል ሁሉንም ነው ያለው። ላይክ አንዱ ዓሊም አንዱ ሼኽ ወይ አንዱ ሰው ተነስቶ አላህ ይሄን አይምርም እንዳይሉ በቃ ዝግት አድርጎ ምንም አይነት ሲሾችን ላይ ምንም አይነት ሁኔታ ላይ ምንም አይነት ወንጀል ውስጥ ሆን ምንም አይነት ተስፋ መቁረጥ ውስጥ ሆን የወንጀል መደራረቦች ለምን አይኖርብህም? ኢነላህ ያግፊሩ ዙኑበ ጀሚዓ አላህ ሁሉንም ወንጀል ይምራል ነው እና ወደኔ ብቻ ከዛ በኋላ ያለውን አላህ ያሳያል። አላህ ሐቅ ነው። አላህ ሱብሓነሁ ወተዓላ ወንጀሎችን በአጠቃላይ ይምራል። ብቻ እኛ ተውበት አድርገን ከልባችን ተጸጽተን ወደ አላህ እንመለስ እንጂ አላህ ማህሪ የሆነ ጌታ ነው። እንግዲህ እኛ በየሰዓቱ በየደቂቃው በየጊዜው ወንጀል እንሰራለን። በአፋችን በጆሮአችን በአይናችን በእጃችን በእግራችን በሁሉ ነገራችን ሁሌም ወንጀል እንደሰራን ነው። ታዲያ ክፋቱ ወንጀል መስራቱ ብቻ ሳይሆን ወንጀል ሰርቶ ወደ አላህ ቶሎ አለመመለሱ ነው።
ወንጀል ሰርተን ወደ አላህ የምንመለስ ከሆነ አላህ በእኛ ይደሰትብናል። እንግዲህ የፈለገ አላህ የማይወደው ሁኔታ ላይ ብንሆን አይ አላህ ሱብሓነሁ ወተዓላ እንደዚህ አይነት ስራ ሰርቼ እንደዚህ አይነት ወንጀል ሰርቼ አራ አይምረኝም ብለን ከሱ እዝነት ተስፋ መቁረጥ የለብንም። ገና ለገና እንዴት ነው ልታኖረኝ ያሰብከው ምንድነው ገቢህ ምናምን ስትለኝ እንጂ በአላህ ተወከይም እንዴ ርዝቅ በአላህ አይደለም እንዴ እንላለን ወንዶቹ። ወፊ ሰማኢ ሪዝቁኩም ወማ ቱዓዱን ይሄ ሁሉም ሰው የቀረው አያ ነው። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ለቤተሰቦቻቸው እኮ የዓመት ቀለብ ሰፍረዋል እኮ። የተወኩል አይነታ የተወኩል ሞዴል እሳቸው ናቸው። መቼም ከረሱል ሰለላሁ ዐለይሂ ወሰለም በላይ የአላህ ላይ የተወከለ ሰው እኔ የሚخالፈኝ ሰው የለም። በዚህ ፍልስፍና አይደል ከእሳቸው በላይ የተወከለ ሰው የለም። የዓመት ቀለብ ሰፍረዋል ለቤተሰቦቻቸው። አንተ እንደ ኮር በላይ አስቤዛ ገዝተህ ታውቃለህ? ሐቁን እንነጋገር። እዚህ ቤት ያላችሁ ሰዎች እንደ ዓመት ቀለብ አይ ዶንት ኖ አንዳንድ ሰዎች በኮሮና ዘመን በኮንቴነር ምግብ አስገብተዋል የሚል ነገር ሰምቼ ገርሞኛል። እኔ ራሴ በኮንቴነር ምግብ ያስገባሉ እንደምን ብዬ አላኩል ያህል ይሄ በጣም ጥራዝ ነጠቀ የሆኑ መፋሂሞች ቢስተካከሉ ጥሩ ነው። ልክ ያሉን አረዳድ። አዎ በጣም አረ ሽምብራ ቆርጥመን እንበላለን ምናምን ይለዋል። ዋናው አንቺን ነው። ይሄ ዲቃ ይጎላል። ወላሂ ይሄ ማለት ጥልቀት የሌለው ሐሳብ ጥልቀት የጎደለው ሐሳብ ነው። ዋናው ፍቅር ማተር ያደርጋል። በጣም አስፈላጊ ነገር ነው፣ ግን አይበላም። ሽምብራ ተቆርጥሞ የሚኖርባቸው ብዙ ቤቶች ፈርሰዋል። እንደዛ ተብለው የተፎከረባቸው ቤቶች አልቀጠሉም። እንደውም ፈረንጆቹ ደስ የሚል እንትን አባባላላቸው፣ ድህነት በበር ሲገባ ፍቅር በመስኮት ይወጣል ይላሉ። ሰምታችኋል? ናም ሆኖም ያውቃል። እኔ ልክ ነው ማለት አይደለም፣ ግን ይከሰታል። በጣም አደገኛ ነገር ነው። አብሮ መኖር የምትችልበት ግራውንድን ያጠፋል። በተለይ በሆነኛው ሰው ጥፋት፣ ዝርክርክነት፣ እንዝላልነት ሲሆን ደግሞ ብዙ የነበሩ ኳሊቲዎችን ሁሉ ያጠፋል። እኔ በተመሳሳይ ሰዓት ገንዘብ ተገኝቷል ማለት ትዳር ተሳክቷል ማለት ነው ብዬ አላምንም። በርከት ያሉ ቤቶች ገንዘብ እያለ ትዳሮች አልተሳኩም። እውነት ነው። እንግዲህ ቆርጥመን አብረን እናድጋለን ምናምን የሚባለው ነገር ጥሩ ነው፣ እንደ ሀሳብ እኮ አሪፍ ነው። ነገር ግን ወንድ ልጅ መሰረታዊ የሆነ ነገር ያስፈልገዋል። በቃ ማስተዳደር መቻል አለበት እና በፍቅር ተሸውዶ ችግር የለውም በቃ ምንም ሳንበላ ራሱ ተቃቅፈን እናድራለን ምናምን እንደዚህ አይነት ብሎ ታሪክ የለም። በቃ ወንድ ልጅ ማስተዳደር መቻል አለበት። በቃ ይብዛም ይነስም ወንድ ልጅ ማስተዳደር መቻል አለበት እና ያንን ነገር ደግሞ ሴት መመልከት አለባት፣ መጠየቅም አለባት። ምን አለህ ብላ እኮ ስትጠይቅ ልናኮርፍ አይገባም። እኛም ወንዶች ምንድን ነው ገቢህ ብላ ስትጠይቅ ሊደብረን አይገባም። ምክንያቱም ከሞቆ ከእናት ከአባቷ ቤት ነው ይህቺ ልጅ ይዘናት የምንወጣው እና አትሊስት ከአባቷ በላይ ማኖር ባንችል እንኳን ከዛ በታች ግን ማኖር የለብንም። መሰረታዊ ነገር ነው። ገንዘብ አስፈላጊ ነገር ነው። እንደዚህ ስል ግን ገንዘብ ብቻውን ትዳር ይሆናል ማለት አይደለም። የሁለቱ መፈቃቀድ በጣም ወሳኝነት አለው። ግን ምንም የማያሻማው ጉዳይ ምንድነው? ወንድ ልጅ የግድ ማስተዳደር መቻል አለበት ለማግባት። ወላሂ የሰው ልጅ እኮ አሉ ተምሮ ትምህርት ቤት አስተማሪው ፈተና አልፈትንህም ቢለው በየቢሮ በየስታፉ እየተመላለሰ እባክህን ፈተና ፈትነኝና ወደ ቀጣዩ ልለፍ ብሎ ይለማመጣል። ምክንያቱም መፈተን ወደ ከፍታ ሊያደርሰው የሚችለው መንገድ እንደሆነ ስለሚያውቅ አላህ ሱብሓነሁ ወተዓላ ሲፈትነን እኛ ላይ ፈተናዎችን ሲያመጣ ከነበርንበት ከፍ ሊያደርገን እንጂ ሊጥነን አለመሆኑን ማወቅ እንደምን ተሳነን? ጌታችን ወዱድ ነው። ባሮቹን የሚወድ አይደለም የሚያፈቅር ጌታ፣ በባሮቹ የማይደራደር መላእክቶች፣ ኢብሊስ፣ ሸይጣን፣ ሌሎችን ፍጥረታት በሙሉ ስለ ሰው ልጅ በጣም ብዙ ክፋቶችን ተናግረው አላህ እኛን እንዳይፈጥረን ከፈጠረንም በኋላ እንዲያጠፋን እንዲቀጣን እንኳን ቢለምኑት ላ ባሮቼን ፈጥሬያቸዋለሁ፣ እወዳቸዋለሁ፣ እምራቸዋለሁ ያለ ጌታ ነውና እኛን የሚፈትነን እኛን ወደ ተሻለ ደረጃ ሊያሳድገን ከፍ ሊያደርገን እንጂ ሊጥለን አይደለም። ምክንያቱም ወዳጅ ጌታ ነው። እኛ እሳት ውስጥ እንዳንገባበት ልክ አንዲት እናት ልጇ እሳት ውስጥ እንዳይወድቅባት ከምትንከባከበው፣ ከምትቆጣጠረው፣ ከምታዝንለት የበለጠ ጌታችን አላህ ሱብሓነሁ ወተዓላ ለኛ መልካም ለመዋል የተሻለውን ሁሉ መንገድ ይመርጥልናል። ያማረውን ሁሉ መንገድ ይመርጥልናል፣ ይፈትነናል፣ ለኛ ከፍ ያለውን ስለሚያስብልን። ታዲያ ይሄ ጌታ የሚመሰገን አይደለም? አልሐምዱሊላህ አላ ኩሊ ሐል አልሐምዱሊላህ ረብል ዓለሚን። እውነት ነው። አላህ ሱብሓነሁ ወተዓላ እኛ ላይ ፈተና ሲያመጣብን ብዙ ጊዜ የምናስበው ምንድን ነው? አላህ ግን ምን ነው ፈተነኝ፣ ምን አድርጌ ነው እንላለን። ሲጀምር ምን አድርጌ ነው የሚለው ቃል ባለፈው ተነጋግረናል። ምን ያላደረግነው ነገር አለ? ግን የሆነ ትንሽ ፈተና ሲመጣብን ምን አድርጌው ነው አላህ፣ ምን አጥፍቼው፣ ምን ብበደል ነው ብለን ሌላ ንግግር ውስጥ እንገባለን። አላህ ሱብሓነሁ ወተዓላ ወደኛ ፈተና የሚያመጣው እኛን ሊያጠነክረን ነው፣ ወደ ተሻለ ደረጃ ከፍ ሊያደርገን ነው። የአብዲ ኢኽላስ እይታ እጅግ በጣም የሚያምርና የማረከኝ ስለሆነ ሊጋበዝኳችሁ። ለማንኛውም አሁን ወደ መጨረሻው ቪዲዮ ልውሰዳችሁ። ይህ ቪዲዮ እንግዲህ ዶክተር አብይ አህመድ ስለ አላህ ሱብሓነሁ ወተዓላ የተናገሩት ነገር አለ። እሱ ቪዲዮ ልጋብዛችሁና የራሳችንን ሀሳብ አስተያየት እንሰጥበታለን። አላህ እንዳለ በምን ታውቃለህ ብሎ ጠየቀው ይባላል። ሙሄም
ጥያቄ የፍልስፍና ጥያቄ መሆኑን ስለሚያውቅ በፍልስፍና መንገድ ሲመልስለት ካላሰብኩት ያውለኝ ያለው ይባላል። ፈጣሪ አለ ወይ የለም ብሎ መጠየቅ ፍልስፍና ከሆነ ሙሄ እንዳለው ካሰብኩበት ውጪ ሆኜ መገኘት ደግሞ በኔ ስልጣን የተወሰነ ስላልሆነ ከኔ ባሻገር ኃይል አለ የሚለውን ወለየዎች በእምነት ክርስትናና እስልምና ቅድም በተባለው ብቻ ሳይሆን በፍልስፍናም ያረጋገጣችሁት ስለሆነ እንዲያው እምነት የሌለው ሰው አይኑር። እምነት አስፈላጊ ነው። እንግዲህ እንደተመለከታችሁት ነው በአንድ ወቅት ዶክተር አብይ አህመድ ወደ ወሎ አካባቢ ሄዶ የተናገረው ንግግር ነው። አላህ ሱብሓነሁ ወተዓላ የለም ለሚለው ሰው ምን አይነት ምላሽ እንደሰጡ እኛ ሰው እየተናገረ ነበርና እጅግ በጣም ደስ የሚል እይታ ነው። በዚህ አጋጣሚ አምላክ የለም አላህ የለም ብሎ ለሚያምኑ ሰዎች ከዚህ በላይ ምላሽ አለ ብዬ አላስብም። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን መስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ያለስ የደወል ምልክቱን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።